በሀገራችን ኢትዮጵያ ዘላቂ ሰላም ለመገንባትና ጠንካራ ሀገረ መንግስት ለማረጋገጥ ለአንድነታችን መሰረት የሚጥል የጋራ ትርክት መገንባት እጅግ አስፈላጊ ነው። እኛ ኢትዮጵያውያን አንድነት ያስፈልገናል። ይህ አንድነት ብዝሃነትን ያከበረ ህብረ ብሔራዊ አንድነት መሆን አለበት። በሚቀጥሉት ዓመታት የብሔራዊነት ትርክትን በመገንባት ለኢትዮጵያ ህብረ ብሔራዊ አንድነት መሰረት እንጥላለን። በታሪክ አተራረክና አረዳድ ላይ ከመነታረክ ይልቅ ካለፉት ታሪኮች የሚበጁንንና ለዛሬውና ለነገው ትውልድ አንድነት ጠቃሚ የሆኑትን ብቻ በመውሰድ ህብረ ብሔራዊ ኢትዮጵያዊ አንድነትን ለመገንባት ጠንክረን እንሰራለን። ባለፉት ዓመታት የተገኘው ትልቁ ስኬት የኢትዮጵያ የውጭ ጉዳይ ስትራቴጂካዊ እይታ መለወጡና የህዳሴ ግድብ ግንባታ በስኬት መጠናቀቁ ነው። የብልጽግና ፓርቲ ኢትዮጵያ በሁለት ታላላቅ የውሃ አካላት ማለትም በአባይና በቀይ ባህር ዙሪያ የሚያጠነጥን ስትራቴጂክ ጥቅምና ፍላጎት እንዳላት የሀገራችን መጻኢ የእድገት ተስፋ ከታላቁ ወንዝና ከቀዩ ባህር ጋር የተቆራኘ እንደሆነ በመበየን በውጭ ግንኙነት እይታችን አዲስ ምዕራፍ አብስሯል። ይህን ትልም ወደ ተግባር በመለወጥ በተጨባጭ ህዳሴ ግድብን በመጨረስና ንጋት ሐይቅን እውን በማድረግ ትልቅ ስኬት ማስመዝገብ ተችሏል። ለዘመናት የተዳፈነና የተቀበረውን የባህር በር አጀንዳም ከኢትዮጵያ ህዝብም አልፎ ዓለም አቀፍ አጀንዳ እንዲሆን በማድረግ አጀንዳው ወደ መዳረሻው የሚቀርብበት ሀዲድ ላይ እንዲገባ ማድረግ ተችሏል። የተከበራችሁ የኢትዮጵያ አርሶና አርብቶ አደሮች፣ ውድ ኢትዮጵያውያን፣ የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶን በምርጫ ምልክትነት የመረጥነው በምክንያት ነው። የኢትዮጵያ አርሶና አርብቶ አደሮችን ህይወት መቀየር የቅድሚያ ጉዳያችን ስለሆነ ነው። የምግብ ሉዓላዊነታችንን እናረጋግጠን የሀገራችንን ክብር ከፍ ማድረግ የወትሮ አጀንዳችን ስለሆነ ነው። የግብርና ትራንስፎርሜሽንን ለማረጋገጥ የእርሻና የእንስሳት እርባታ ስራችንን ከሰውና ከእንስሳት ጉልበት በማላቀቅ ወደ መካናይዜሽን ለማሸጋገር የጀመርነውን በተግባር ተፈትኖ ውጤት በማስመዝገብ ላይ ያለውን የመካናይዜሽን ስራችንን በማስፋፋት ከውጭ ገቡ የነበሩ የመካናይዜሽን መሳሪያዎችን በሀገር ውስጥ በማምረት ለአርሶና ለአርብቶ አደሮቻችን በተመጣጣኝ ዋጋ እንዲደርስ እናደርጋለን። የመስኖ ልማት ልዩ ትኩረት የሚሰጠው ይሆናል። ግብርናችን ከእጅ ወደ አፍ ሆኖ ለዘመናት ከቆየበት ዝቅተኛ ምርታማነት በማላቀቅ ምርትና ምርታማነትን በማሳደግና ወደ ትርፍ ምርት በመሸጋገር ለሚሊዮን ዜጎቻችን የሥራ ዕድል የሚፈጥር እንዲሆን እናደርጋለን። የጀመርነውን የማዳበሪያ ፋብሪካ ግንባታ አጠናቀን የማዳበሪያ አቅርቦትን በማሳደግ የምግብ ሉዓላዊነታችንን ለማረጋገጥ እንሰራለን። የአርሶ አደሩን የግብዓት አጠቃቀም በማጠናከር አሁን ካለበት ነባራዊ ሁኔታ ወደ 200 ኪሎ ግራም በሄክታር እናደርሳለን። ማዳበሪያ በተመጣጣኝ ዋጋ ለአርሶ አደሩ እንዲቀርብ እያደረግን ያለነውን ሁሉን አቀፍ ድጋፍ አጠናክረን እንቀጥላለን። የእንስሳት ሀብት ልማታችንን ለማዘመን ኋላ ቀር የአረባብ ዘዴን ለመቀየር የእንስሳት ዝርያን ለማሻሻል ትኩረት ሰጥተን እንሰራለን። ዘመናዊ ዶሮ እርባታ፣ የእንስሳት መኖ ልማትና የእንስሳት ጤና መሰረተ ልማቶች ማስፋፋት ላይ አተኩረን በመስራት የአርሶና የአርብቶ አደሩን ህይወት ለመቀየር እንረባረባለን። የሌማት ትሩፋት እንቅስቃሴያችንን በማጠናከር የህዝባችንን ተጠቃሚነት ወደ ላቀ ደረጃ እናሸጋግራለን። የግሉን ሴክተር የአርሶና የአርብቶ አደሩን ተሳትፎ በማጠናከር ያልታረሱ የሀገራችን አካባቢዎች በመስኖና በመካናይዝድ እርሻ የተደገፉ ዘመናዊ እርሻዎች እንዲስፋፉባቸው እናደርጋለን። በዲጂታል አሰራር የተደገፈ ዘመናዊና ጠንካራ የግብርና ኤክስቴንሽን አገልግሎትን እናስፋፋለን። የህዝባችን የጥረት ስኬት ውጤት የሆነውን የአረንጓዴ አሻራ ስራችንን አጠናክረን በማስቀጠል አገራችንን አረንጓዴ ለማልበስ እንተጋለን። የገጠር የቁጠባ ባህልን በማጎልበት በቂ የገጠርና የግብርና የፋይናንስ አቅርቦት እንዲሁም የምርት ዋስትና በገጠር እንዲኖር ምቹ ሁኔታን እንፈጥራለን። የህብረት ሥራ ማህበራትና የዩኒየኖችን አደረጃጀቶች በማዘመንና በማጠናከር ለግብርና ልማትና ግብይት ጉልህ አስተዋጽኦ እንዲያበረክቱ እናደርጋለን። የገጠር ኢኮኖሚ በብዝሃ ዘርፍ የኢኮኖሚ ሳቢያችን ላይ በመመስረት ከግብርና በተጨማሪ በገጠሩ የኢንዱስትሪ፣ የቱሪዝም፣ የማዕድን፣ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የኢኮኖሚ ልማት ዘርፎች ላይ ትኩረት ሰጥተን እንሰራለን። በገጠር የመንገድ፣ የንጹህ የመጠጥ ውሃ፣ የቴሌኮም፣ የመብራት መሰረተ ልማቶችን በማስፋፋት
የህዝባችንን ተጠቃሚነት እናረጋግጣለን።